ሰላም ቤተሰብ እንዴት ናችሁ? ዛሬ ሁለት ቪዲዮ ወይም ፒክቸር እንዴት ማቀናበር ወይም ደግሞ ኦቨርላይ ማድረግ እንደሚቻልና እንዴት አስፔክት ሬሾ መምረጥ እንደምንችል አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ። ስለዚህ እዚህ ጋር ልክ ዊንዶው ከገባን በኋላ ኒው ቪዲዮ የምትላለች እሷን አንዴ ክሊክ እናደርጋለን። ከዚህም በኋላ የምንፈልገውን ቪዲዮ አንዴ ክሊክ እናደርግና አንዱን ቪዲዮ እንወስዳለን ማለት ነው። ከዛ አንዱን ቪዲዮ ከወሰድን በኋላ እዚህ ጋር ስክሮል ስታደርጉ ኦቨርላይ የምትል ነገር አለች። ስለዚህ ኦቨርላይ የምትለዋን እንነካለን ማለት ነው። ምክንያቱም ቪዲዮውን ኦቨርላይ አይደል ማድረግ የፈለግነው። ከዛ እዚህ ጋር አድ ኦቨርላይ የምትለዋን እንነካለን ማለት ነው። ከዛን ቀጥታ ወደ ጋለሪያችን ድጋሚ እንሄዳለን። ከዛ ሁለተኛውን ቪዲዮ ደግሞ እንደገና አድ እናደርጋለን ማለት ነው። ሶ እንደዚህ ካደረግን በኋላ እዚህ ጋር ስለዚህ እንደዚህ ቪዲዮ መጥቶልናል ማለት ነው። እዚህ ጋር ለምሳሌ ሁለተኛው ቪዲዮ ረጅም ነው። ስለዚህ ሁለቱም ቪዲዮ ኢኳል እንዲጫወቱልኝ ስለፈለግኩኝ ሁለተኛውን ቪዲዮ እችኛውን ቪዲዮ ምን አደርጋታለሁ ከት አደርጋታለሁ ማለት ነው። እዚህ ጋር ምናምን ስፕሊት አለች። ስለዚህ ስፕሊቷን እነካለሁ። ስለዚህ እዚህ ትርፏ ምን ትሆናለች? ዲሌት እናደርጋታለን ማለት ነው። ስለዚህ አሁን ቪዲዮአችን ሁለቱንም እኩል አደረግን ማለት ነው። ከዛም በእያንዳንዱ ቪዲዮ ላይ ክሊክ እያደረግን ምን ማድረግ ነው? ሬሾውን ማስተካከል ነው ማለት ነው። ያ ማለት እንደዚህ እያደረግን ሬሾ ወይም ደግሞ ስኬሉን ሁለቱም ቪዲዮ ኢኳል እንዲጫወቱልን ስለፈለግን ስለዚህ እንደዚህ እያደረግን ስኬሉን እናስተካክላለን ማለት ነው። እንደዚህ በእጃችንም ወይም ደግሞ ፒስ ላይ እየሰራን ከሆነ በማውዝ እንደዚህ እያደረግን ማስተካከል እንችላለን። ሁለቱም ቪዲዮ ኢኳል እንዲጫወቱልን ስለፈለግን እንደዚህ ማስተካከል እንችላለን ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ አስፔክት ሬሾ የሚባል ነገር አለ። ይሄን ነገር ስለዚህ ይሄ እንደዚህ ስክሮል ስታደርጉ እዚህ ጋር አያችሁ አስፔክት ሬሾ የምትባላለች ማለት ነው። አስፔክት ሬሾ ማለት ቪዲዮአችሁ ለቲክታክ ነው የምትፈልጉ፣ ለዩቲዩብ ነው የምትፈልጉ፣ ወይስ ለኢንስታግራም ነው የምትፈልጉ፣ ወይስ ለተለያየ ፕላትፎርም ነው የምትፈልጉ፣ በምን አይነት ሬሾ መሆን አለበት የሚለውን ለመናገር ነው። ስለዚህ በቲክታክ ከፈለጋችሁ 9:16 የሚለውን ትመርጣላችሁ። ለዩቲዩብ ከፈለጋችሁ ደግሞ 16:9 የሚለውን ትመርጣላችሁ ማለት። ስለዚህ እኔ አሁን ለዩቲዩብ ስለምፈልገው 16:9 የሚለውን አንዴ ክሊክ አደርጋለሁ ማለት ነው። ሰው ልክ እንደዚህ ክሊክ ካደረጉኝ በኋላ ስለዚህ ሁለቱንም እጃችንን ወይም ፊንገሮቻችንን በመጠቀም ቪዲዮአችንን ምን እናደርግ ሪሳይዝ እንደገና እናደርጋለን ማለት አያችሁ። እንደዚህ እንደገና እንደዚህ ኢኳሊ ሁለቱንም ቪዲዮ እንደዚህ ኢኳሊ ምን አደርጋለሁ ማለት ነው ሪሳይዝ አስተካክለዋል። ስለዚህ ሳይዛቸው ኢኳል መሆን ስላለበት ኢኳሊ እንደዚህ ሳይዛቸውን አስተካክላለሁ ማለት ነው። ተዛያችሁ አይደለ? ስለዚህ እንደዚህ አድርጋችሁ ማተለቀም ማሰነስም በፈለካችሁት ሳይዝ እንደዚህ ሁለቱንም ቪዲዮ ማድረግ ትችላላችሁ ማለት ነው። ይሄን ጨረስን ማለት ነው። ሌላኛው ደግሞ ምንድነው? ለምሳሌ ሁለቱም ቪዲዮ የራሱ የሆነ ሳውንድ አለው አይደለ? ስለዚህ ለምሳሌ ምንድነው መሆን ያለበት? ሁለቱም ቪዲዮ በአንድ ሳውንድ ነው መጫወት ያለባቸው አይደለ? ስለዚህ የማንፈልገውን ቪዲዮ ሳውንድ መጀመሪያ ቪዲዮ ላይ ክሊክ እናደርጋለን። ከዛ ልክ ቪዲዮ ላይ ክሊክ ካደረግን በኋላ እዚህ ጋር ቮሊዩም ስክሮል ስታደርጉ ምን ቮሊዩም የምትላችሁ አንዴ ቮሊዩሟን ትነካላችሁ። ከዛም በኋላ እዚህ ጋር ቮሊዩሙን ወደ 0 ወይም ወደ ኔጌቲቭ እንደዚህ ተወስዱታላችሁ ማለት ነው። ከዛም በኋላ ራይት ምልክቷን ትነካላችሁ። እዚህ ጋር ስለዚህ እዚህ ጋር ምንድነው የሁለቱም ቪዲዮ በተመሳሳይ ቮሊዩም በተመሳሳይ ኦዲዮ ይጫወትልናል ማለት ነው። ለዛሬ ላሳያችሁ ወደድኩት ይሄን ነበር ቪዲዮ እንዴት ሁለት ቪዲዮዎችን ወይም ፎቶዎችን ጎን ለጎን አድርገን ኦቨርላይ አት ዘ ሴም ሳውንድ እንዴት መጫወት እንደሚችሉ አሳይቻችኋለሁ ማለት ነው። ሌላኛው ደግሞ አስፔክት ሬሾ አሳይቻችኋለሁ ማለት ነው። በቀጣዩ ደግሞ የካፕከት ስልጠና ክፍል 3 ይዤላችሁ እመጣለሁ እና እንድሰራላችሁ የምትፈልጉትን ኮሜንት አድርጉን፣ ሳብስክራይብ አድርጉ። አመሰግናለሁ። ባይ